አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ እንከተላችሁ። ሰልፍ የምንወጣ ከሆነ ቀደሙ እንከተል። ከሞቆ ቤት ውጡና አደባባይ እንገናኝ። በሰይፍ አንገታቸው ሲቆረጥ፣ ሽማግሌው ሲታረድ፣ አሮጊቷ ስትገደል፣ ህፃናት ሲቀሉ፣ ቤተክርስቲያን ሲቃጠል ሲፈርስ ፈጣሪ ይቅርታን ይወዳል ማለት የማንም ጥጋበኛ ሲበድላችሁ እግሩ ላይ ስትደፉ ዋሉ ማለት አይደለም። እነሱ ያላቆሙት እኛ መጀመር ማንችል መስሏቸው እንዳይሆን ሰላም ይምጣና እናጨብጭብላችሁ። ይሄ የመንግስት ስራ ነው፣ ስራችሁን ስሩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ሰላም ጤና ይስጥልን ቤተሰብ ደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የአርሲውን የክርስቲያኖች ጭፍጨፋና ግድያ አስመልክቶ እንግዲህ ብዙዎች በተለያየ መንገድ ድምጻቸውን እያሰሙ ይገኛሉ። አባቶች የእናንተ ብቻ ቀደም ብለው ወጣቶችም እንግዲህ ዝግጁ እንደሆነ የተናገሩ ይገኛሉ። እሱን የምንመለከተው ነው የሚሆነው። መምህራችን ምርዘበለማ ዝምታውን ሰብሯል። እሱንም እንመለከታለን። መምህራችን ምርዘበለማ ነገር ከመያችን ፊት እንግዲህ ብዙዎች በተለያየ መንገድ ድምጻቸውን እያሰሙ ይገኛሉና እስቲ አንድ ጊዜ እታችንን ስሟት። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር። ታውቃላችሁ? ኢትዮጵያንና ሕዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር ወንድሜ። ዛሬ እኮ ቤተክርስቲያናችን እኮ ተቃጠለች። ያ ሰናይ ዲያቆኑ እኮ ያ ጓደኛ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዝ አለክ? ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰ ስትመጣ ዘምራለን የተባባልንበት ቤተክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ እንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷ ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን